ያጽናችሁ፣ ከጥርጥር ያውጣችሁ፣ ከክህደት ይሰውራችሁ። ድንግልን ከመካድ መድኃኔዓለምን ከመካድ ጻድቁ አቡነ ገብረ መንፈስ ቅዱስን ከመካድ እግዚአብሔር ይሰውራችሁ። የኤማሁስን በረከት እጥፍ ድርብ አድርጎ መድኃኔዓለም እንደ ብርሃን ልብስ ያልብሳችሁ። እልል ብላችሁ እግዚአብሔርን አመስግኑ። ንስሐ አባት ያላችሁ ንስሐ አባት ያላችሁ በማርያም ሳትዋሹ። እኔ ሥጋ ነኝ ልባችሁን አላውቅም፣ ልብን የሚመረምር መድኃኔዓለም ግን ያውቃል። ንስሐ አባት ያላችሁ 1 2 3 4 5 ሳትዋሹ ብያለሁ። በማርያም 1 2 3 4 1000 2000 3000 5000 አይ ጥሩ ነው። የሌላችሁ እሺ አውጡ። የሌላችሁ ሳትዋሹ 100 200 300 400 1000 አይ ጥሩ ነው። 5000 ለ1000 ጥሩ ነው። በማርያም ንስሐ አባት ዛሬ ሆኖ ያዙ። የምታውቋቸው ካህናት እኚሁ አንዳንዶቹ እንደው ሰዎች ሲናገሩ በምክርም ስናማክር እምቢ ይሉናል። የእናንተ ብቻ ማለት ሳይሆን ብዙ ቦታ አብያተ ክርስቲያናት ላይ እምቢ ይሉናል፣ ብዙ ልጅ አለኝ ይሉናል። እውነት ሊሆን ይችላል። ግን እኮ ከሆናችሁ ልጅ ከሆናችሁ በኋላ እኮ አትታዘዙ። እኔ አሁን ብዙ ልጅ የለኝም፣ ወደ 20 ምናምን በግድ ነው የያዝኳቸው። አልታዘዝ ያሉትን እየሸኘሁ። ምክንያቱም የማይታዘዝ ልጅ ምን ያደርግልኛል? ልጆች አይበቁኝም። የወለድኳቸው ልጆች እኮ ራሱ አይታዘዙኝ። ስለዚህ የማይታዘዝ ልጅ ቤት እያለ የማይታዘዝ ልጅ ለምን እጨምራለሁ? አይደለም እንዴ? ትእዛዙ ግን በሕግና በስርዓት ከሆነ ነው። ያልሆነ ነገር አዟችሁ ከሆነ በዛ ልክ ናችሁ። ያልሆነ ነገር ካህኑ አዟችሁ ከሆነ የሚሆን ነገር አዟችሁ ነይ ተማሪ፣ ና ተማር፣ ና ተመከር፣ ና ንስሐ ግባ፣ ነይ ሥጋው ወደሙ ተቀበይ ብሎ አልታዘዛችሁ ከሆነ እኔ የለሁበትም። ፍርድ እንዳይሆንባችሁ። እነዚህ ሰዎች አይነ ልቦናቸው ምንድን ነው የሚለው? በራ አይደለም የሚለው የደቀ መዛሙርቱ የበራው መቼ ነው? ቅዱስ ሥጋውን ክቡር ከዕለተ ሐሙስ በኋላ ሁለተኛውን ምስጢረ ቁርባን የፈጸመበት ዕለት ነው። ኤማሁስ ቀን ተመልከቱ። ትልቅ ምስጢር የፈጸመበት በዚህ ቀን ሁላችንም ንስሐ ገብተን ሥጋው ወደሙ ካልተቀበል ምኑን ነው ክርስቲያን የምንባለው? ምኑን? በምኑ? እንደው በቺቺ ዘመን አሁን ግብረ ሰላም የሚዘጋጅበት ነው አይደል? አቤት ሙገሳው፣ አቤት ሙገሳው፣ አቤት ቅድስቷ ቅዱሱ እንደው ስንቱ ይደረደርለታል። አይደለም አይደለም አባቶች አይደለም። በዚህ ጥሩ ነገር አለ። በርታ። በአደባባይ ሳይሆን ለብቻ መጀመሪያ በደንብ መክሮ ገስጾ እንትን ካለ በኋላ የሚታዘዘውን ነገር ላይ ንስሐ ገብቶ ዛሬን አረካደል የዛሬ ዓመት እንደ ኤማሁስ መንገደኞች ሥጋው ወደሙን ተቀብለ ልቦና አበርቶ ክርስቶስ በልብህ ነግሶ መድኃኔዓለም በልብሽ ነግሶ የዘላለም ሕይወትን ታገኝ ዘንድ ነው። ዛሬ ቅዱስ እነዚህ አባቶች ዝም ብሎ እንዳይመስላችሁ። አው ቄስን ሳዩት ሰው ይመስላል፣ ጸበልን ሳዩት ውሃ ይመስላል አይደል? ዛሬ የናቅነው ነገ እናጣ ይሆናል። ካህናትን ከማጣት እግዚአብሔር ሁላችንንም ይሰውረን። እጃችሁን ከፍ አድርጉ እስቲ። አሁን እስቲ የኤማሁስ በረከት አገኘው የምትሉ የቅዱሳን አምላክ በሉ፣
ድምፃችሁ ከፍ ይበል። የቅዱሳን አምላክ መድኃኔዓለም ሆይ እኔ ኃጢአተኛ ደካማ ሰው ነኝና እባክህ ከኃጢአት አውጣኝ፣ ከድካም አውጣኝ፣ ብርቱ አድርገኝ፣ ኃይልህን ስጠኝ፣ በእምነት አጽናኝ፣ ተስፋ ከመቁረጥ ሰውረኝ፣ ፍቅርህ እንዳይቀዘቅዝብኝ በቤት ደጃፍ አትጋይ። ትዳሬን አደራ፣ ልጆቼን አደራ፣ ቤተሰቤን አደራ፣ ሕዝቤን ኢትዮጵያዊውን አደራ፣ ሀገሬን ቅድስት ሀገር ኢትዮጵያን አደራ እለምናለሁ። ባጎደልኩት ነገር ይቅር በለኝ፣ ማረኝ፣ ራራልኝ። ቀሪው ዘመኔ እንደ ቃል ከአንተ ጋር ለመኖር ቃል እገባለሁ ቃል እገባለሁ። እውነቴን ነው፣ መሻቴን ነው የነገርኩ፣ ግን ደካማ ስለሆንኩ አምላኬ መድኃኔዓለም ሆይ ክብሬ ፈጣሪ ሆይ አትርሳኝ፣ ከፊትም አትጣለኝ። ከመከራ ሥጋ ከመከራ ነፍስም አውጣኝ ለዘላለሙ አሜን። ንስሐ ገብቼ ቅዱስ ሥጋህን ክቡር ደምን ተቀብዬ አንተን ተዋህጄ ለዘላለም ከአንተ ጋር እኖር ዘንድ አደራ አባቴ፣ አደራ አምላኬ፣ አደራ ፈጣሪ ስለ ድንግል ማርያም፣ ስለ ጻድቁ፣ ስለ ሰማዕታት፣ ስለ ካህናት እለምንሃለሁ ለዘላለሙ አሜን። አመስግኑ እግዚአብሔር።